እንኳን ለአባታችን ለአቡነ እስትንፋሰ ክርስቶስ ዓመታዊ በዓልና እንዲሁም በዚች ቀን ታስበው የሚውሉ ወርኃዊና ዓመታዊ በዓላት የቅዱሳን በዓላት በሰላም አደረሳችሁ አደረሰን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ናችሁ። የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እግዚአብሔር አምላክ በፈጠረው አንደበት ሁሉ ዛሬም ዘወትርም የተመሰገነ ይሁን፣ አሜን። እግዚአብሔር አምላክ በያለንበት ሰላም እግዚአብሔር አይለየን። እንኳን ለጻድቁ ለአቡነ እስትንፋሰ ክርስቶስ ዓመታዊ በዓል በሰላም አደረሳችሁ አደረሰን፣ አሜን። ከዚህ በመቀጠል የአቡነ እስትንፋሰ ክርስቶስ በሚያዝያ 9 ቀን የሚነበበውን ገድሉን ማንበብ እንጀምራለን። ይህን ዩቲዩብ ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን የአባታችን የአቡነ እስትንፋሰ ክርስቶስ በሚያዝያ 9 ቀን የሚነበበውን ገድል ማንበብ እንጀምራለን። ጻድቁ አቡነ እስትንፋሰ ክርስቶስ የስማቸው ትርጓሜ የክርስቶስ የአብ የወልድ የመንፈስ ቅዱስ ትንፋስ ማለት ነው። ጌታ መድኃኒታችን ኢየሱስ ክርስቶስ በፊታቸው ላይ እፍ ብሎ ጸጋውን በረከቱን ስላሳደረባቸው በዚህም ስም ይጠራሉ። የጻድቁ አባታችን መልአከ ምክሩ፣ እናታቸው ደግሞ ወለተ ማርያም ይባላሉ። የትውልድ ቦታቸው በሰሜን ወሎ ሀገረ ስብከት ዳውንታዊን አባይ የተባለ አካባቢ ነው። የተጸነሱት ሚያዝያ 8 ነው። የተወለዱት ደግሞ ታኅሳስ 8 ነው። በተወለዱ ዕለት በእግራቸው ቆመው 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ በማለት እግዚአብሔርን አመስግነውታል። የሕፃናትና አንደበት ለሚያናግር ለሥላሴና ለእመቤታችን እንደዚሁም ለክርስቶስ መስቀል 9 ጊዜ ሰግደዋል። በልጅነታቸው እመቤታችን ቅድስት ድንግል ማርያም ትገለጽላቸው ነበር። ያደጉትም በእግዚአብሔር መልአክ በቅዱስ ሚካኤል እየጠበቃቸው ነው። ዕድሜያቸው ለትምህርት በደረሰ ጊዜ መጽሐፍትን ሁሉ እርስ የሚሆን ፊደልና የሐዋርያው ቅዱስ ዮሐንስን መልእክት ደብረ ዳማ በሚባል ቦታ ከመምህር ኪራኮስ ተምረዋል። የሐዋርያት ሥራ፣ የቅዱስ ጳውሎስ መልእክትና የዳዊት መዝሙርን እንደዚሁም ትርጓሜ መጻሕፍትን ተምረዋል። ከዚያ በኋላ በዘመኑ ከነበሩ ብፁዕ አቡነ ማርቆስ የድቁና ማዕረግ ተቀበሉ። ከዚያም በሐይቅ አቡነ ኢየሱስ ሞዐብ ገዳም መነኮሱ። ከዚያም ወደ ሕንፃ ደብረ ደባ ሂደው የኢትዮጵያ ሊቃነ ጳጳሳት የገዳማት አለቃ የመነኮሳት አባት ከሚባሉ ከአባ ሙሴ ማዕረገ ቅስና፣ ቁምስናና እንዲሁም የኤጲስቆጶስነት በቅደም ተከተል ተቀብሏል። አቡነ እስትንፋሰ ክርስቶስ በዐቢይ ጾም 40 ሌሊትና 40 ሌሊት ቀን እህል ውሃ ሳይቀምሱ ይጾሙ ነበር። እግሮቻቸው እስኪያብጡ ድረስ ቆመውም ይጸልዩ ነበር። ለሹፋፍቶቻቸው እረፍት አይሰጧቸው ነበር። በአንድ ወቅት ወደ አቡነ ኢየሱስ ሞዐብ ገዳም ሲሄዱ ወደ ገዳሙ ለመግባት ሐይቅ የሚያሻግራቸው ቢያጡ ተንበርክከው ሲጸልዩ በቅዱስ ሚካኤል ልጅ ደንገል ታንኳ ቀርቦላቸው ሐይቁን ተሻግረዋል። በ9 ዓመት አባይ ባህር ውስጥ በራሳቸው ተዘቅዝቀው በመቆም ለኢትዮጵያ ሲጸልዩ ከቆዩ በኋላ ጌታ መድኃኒታችን ኢየሱስ ክርስቶስ ወደ እርሳቸው መጥቶ ከመነኮሳት ብልጫ ያለህ ወዳጅ እስትንፋሰ ክርስቶስ ሆይ ኢትዮጵያ ምሬልሃለሁና ከዚህ ባህር ወጣ ብሏቸዋል። ከዚያም ማረፊያቸው ወደ ሆነችው ወደ ዳውንት ደብረ አዝጋጅ በመመለስ 17 ገዳማትን መስርተዋል። ወደ ደብረ አደሙ በሄዱ ጊዜ በትምህርተ መስቀል አማትበው ያለ ገመድ ከደብረ ዳሞ ተራራ በመውጣት ከአቡነ አረጋዊ ጋር ከተሰወሩበት ወጥተው ተገናኝተዋቸዋል። በየገዳማቱ ሲዘዋወሩ ከሞላ ውሃ በደረሱ ጊዜ በመስቀል ምልክት አማትበው በእግራቸው እንደ ደረቅ መሬትን እየረገጡ ይሻገሩ ነበር። 5 አንበሶችና 5 ነብሮችም ይከተሏቸው ነበር። እነዚህ አንበሶች ነብሮች የሚመገቡትን ባጡ ጊዜ ድንጋዩን ባርከው ሥጋ ያደርጉላቸው ነበር። እሱንም ያንን ይመገቡ ነበር። የትግራይ አድባራትና ገዳማትን ለመጎብኘት ወደ ቅዱስ ያሬድ ደብር ሲደርሱ እመቤታችን ከቅዱስ ያሬድ ከብሔረ ሕያዋን ወጥቶ እና ከልጇ ጋር ወደ እርሳቸው መጥታ ብዙ ታምራትን አድርጋላቸዋለች። ከቅዱስ ያሬድ ተምረዋል፣ ቡራኬም ተቀብለዋል። የጻድቁ ረፍታቸው ቀን በደረሰ ጊዜ
እንደ ነጋሪት ቃል እንደ ነጎድጓድ ያለ ድምፅ በሰማይ ተሰማ። ፀሐይ እንደ ጨረቃና እንደ ከዋክብትም የሚያበሩ የተለያዩ መብራቶች ታዩ። መሬት 4 ጊዜ ተንቀጠቀጠች። ተራሮችና ኮረብቶች እጅግ ተናወጡ። ነፍሳቸው ከስጋቸው በምትለይበት ሰዓት እንደ መብረቅ የሚጮህ ታላቅ ድምፅ ከሰማይ ተሰማ። ያን ጊዜ ሰው ሁሉ፣ እንስሳትም፣ አራዊትም፣ ዛፎችና ቅጠሎች፣ ተራሮች፣ ኮረብቶች፣ ወፎችም በየወገናቸው አለቀሱ። ፀሐይና ጨረቃም ጨለሙ፣ ከዋክብትም ረገፉ። አብ ወልድ መንፈስ ቅዱስ በታላቅ ግርማ በአንድነትና በሦስትነት እየተመሰገኑ መጡ። ኪሩቤልና ሱራፊል ከነማጠንታቸው 99ኙ ነገደ መላእክት፣ 12 ሐዋርያት፣ 15ቱ ነቢያት፣ ሰማዕታት ከቅዱስ እስጢፋኖስ እስከ ተፈጻሚ ሰማዕት ሊቀ ጳጳስ ጴጥሮስ ድረስ ያሉት ቅዱሳን መነኮሳት ከአባታቸው ከእንጦንስ ጋር መጡ። የሰማዕታት እናታቸው፣ የመነኮሳት የድንግልና አክሊላቸው፣ ክብራቸው መመኪያቸው፣ የሐዋርያት ስብከታቸው፣ የነቢያት ትንቢታቸው፣ የመላእክት እህታቸው፣ የኃጥአን ተስፋቸው፣ የፍጥረት ሁሉ አማላጃቸው፣ የምሕረት እናት ወላዲተ አምላክ እመቤታችን ድንግል ማርያም ደናግልን አስከትላ መጣች። ጻድቁ አባታችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቃል ኪዳን ከተቀበሉ በኋላ ለዚህ ክብር ያበቃቸው እግዚአብሔርን አመስግነው በሰላም አረፉ። ዕረፍታቸው ሚያዝያ 9 ቀን ሲሆን ያረፉበት ቦታም ሰሜን ወሎ ሀገረ ስብከት ዳውንት ከተማ ደብረ አስካች ገዳም ነው። አቡነ እስትንፋሰ ክርስቶስ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ከተቀበሉት ቃል ኪዳን ጥቂቶቹ ዝክራቸውን የዘከረ፣ መታሰቢያቸውን ያደረገ፣ ስማቸውን የጠራ፣ ገድላቸውን የጻፈ፣ ያጻፈ፣ ያነበበ፣ የተረጎመ፣ የሰማ በፍጹም ልቦና አምላክ እስትንፋሰ ክርስቶስ ኃጢአቴን ይቅር በለኝ ብሎ የጸለየውን ሰው በሕይወት መጽሐፍ ላይ ይጻፍለታል። ለቤተ ክርስቲያን መባ፣ ስንዴ፣ ዘይት፣ ዕጣን፣ ጠዋፍ የሰጠ ኃጢአቱ ይደመሰስለታል። በገነት በመንግሥተ ሰማያት በደስታ ይኖራል። በስማቸው የተራቆተውን ያለበሰ፣ የተራበውን ያበላ፣ ያዘነውን ያረጋጋ፣ በመታሰቢያቸው ዕለት ለአገልግሎት የሚፈለገውን መልካሙን ነገር ያደረገ ኃጢአቱ ይሰረይለታል። በየዓመቱ ሚያዝያ 9 ቀንና በየወሩ የዕረፍታቸው መታሰቢያ በዓል ያከበረ፣ ዝክራቸውን የዘከረ ሰማያዊ ክብር ያገኛል። በስማቸው የጽዋ ማኅበር የሚጠጡ ሰዎችም ቢኖሩ በመካከላቸው የጻድቁ አምላክ ይገኛል። ዝክራቸው የዘከሩ፣ መታሰቢያቸውን ያደረጉ፣ በስማቸው የተማጸኑ፣ በገድላቸው የተሻሹ፣ በጸበላቸው የተጠመቁ፣ የጠጡ መካኖች ልጅ ይወልዳሉ። ችግር ደርሶበት ስማቸውን የጠራ ወንድም ወይም ሴት ልጁን በስሙ የሰየመ፣ ባላቸው ቀን ቆራሽ እንጀራና ቀዝቃዛ ውሃ ለነዳያን የሰጠ ኃጢአቱ ይሰረይለታል። ጻድቁ በሕይወት ሥጋ እያሉ ካደረጓቸው ታምራት መካከል በከፊሉ እንመልከት። ከደቀ መዝሙራቸው ከልብሰ ክርስቶስ ጋር በጎዳና ሲሄዱ የደረቀ ሰው አጥንት አግኝተው ፈጽሞ ወደ እግዚአብሔር ሲለምኑ ያን ጊዜ በጸሎታቸው ኃይል የሞት የደረቀ አጥንት ነፍስ ዘርቶ ተነስቷል። የቀትር ጋኔን ለክፉ ልቧ ሰውሯት የተገኘች ሰውና እንስሳ፣ በጥርሷ ትነክስ የነበረች አንዲት ሴት ሕመሟ ጸንቶባት ሞታ ሰው ሊቀብራት ሲሉ የእስትንፋሰ ክርስቶስ መስቀልና መታጠቂያውን በአስከሬኑ ላይ ሲያስቀምጡት በእግዚአብሔር ኃይል ተነስታለች። አባታችን እስትንፋሰ ክርስቶስ በብርሃን ሰረገላ ወደ ሰማይ ሲያርጉ ዓይኑ የጠፋ እግሮቹ ለምሾ የሆነ ሰው አይቷቸው አባቴ እስትንፋሰ ክርስቶስ ሆይ በጸሎቶ ይፈውሱ ብሎ ተማጸናቸው። አባታችን እስትንፋሰ ክርስቶስም ያን ሰው አዝነውለት በእጃቸው ያለውን መሐረብ ወረወሩለት። በዚያን ጊዜ ልምሾ የነበሩ እግሮቹ ዓይኑም በራለት። ስንዴ ዘርተው ወይን አጽድቀው ወይራ ግራርም ተክለው በአንዲት ቀን ለቤተ ክርስቲያን አገልግሎት ስንዴውን ለመስዋዕት ወይኑን ለቁርባን ዕለቱን በታምራት አድርሰዋል። በልጃቸው ዓይነ ስውር መሆኑን ሲተጨንቀው የነበሩ አንዲት እናት እስትንፋሰ ክርስቶስ ልጃቸውን ቢፈውስላቸው እንዳይመነኩሱ ስለተስለው ጸበሉን ሲያጠምቁ የልጃቸው ዓይኑ በራለት። ሆኖም ግን ተስለው የነበረውን የምንኩስና እንዳያደርጉ ዘመዶቻቸው ስለከለከሏቸው ልጃቸው ተመልሶ ዓይነ ስውር ሆኗል። ወለተ ማርያም የተባሉ እናት ትዳር መስርተው ለ12 ዓመታት ልጅ ሳይወልዱ ሲኖሩ የጻድቁ ገድል አዝለው በስማቸው ስም ቢማጸኑ ልጅ ለመውለድ በቅተዋል። ሊበተን የነበረው ትዳራቸውም ተቃንቶላቸዋል።
ከዚያ ባሻገር በጻድቁ አማላጅነት ከጡት ካንሰር በሽታ እንደተፈወሱ፣ ጤንነታቸው እንደተመለሰላቸው እኒህ እናት ምስክርነት ሰጥተዋል። የጻድቁ አቡነ እስትንፋሰ ክርስቶስ በዓል ይዘክሩ የነበሩ ሰዎች ላም አካለ ጎድሎ ጥጃ ትወልዳለች። ከቤተሰቡ መካከል በእምነት ጠንካራ የነበረች ሴታቸው ጥጃዋን በእስትንፋሰ ክርስቶስ ገድል ብታሻሻት በእግሯ ቆማ ሄዳለች። የእናቷም ጡት ተንቀሳቅሳ ለመጥባት ችላለች። ለ5 ዓመት ሆዱ በአብጦ የነበረ አንድ ዲያቆን የጻድቁን ገድል የተደገመበትን ጸበል ሲጠጣ ከሕመሙ ተፈውሷል። በአቡነ እስትንፋሰ ክርስቶስ ስም የተማጸኑ በገድላቸው በመጸለይና ሰውነታቸውን በማሻሻት እንዲሁም በገዳማቸው በሚገኝ በጠበላቸው በመጠመቅ በእምነታቸው በመቀባት ብዙ ምዕመናን አሁንም ከሕመማቸው እየተፈወሱ ናቸው። የጻድቁ ገዳም ደብረ አስጋጅ በሰሜን ወሎ ሀገረ ስብከት ዳውንት ከተማ አካባቢ ይገኛል። በረከተ ለመቀበል ወደ ገዳሙ ለመሄድ ከወልዲያ እስከ ዳውንት በመኪና የ8 ሰዓት መንገድ ይወስዳል። ከዳውንት ከተማ ወደ ገዳሙ አቅራቢያ የሚደርሱ አነስተኛ ተሽከርካሪዎችም ይገኛሉ። ወደ ገዳሙ ለመግባት ለጠነከሩ የ1 ሰዓት ያህል የእግር ጉዞ ይኖረዋል። የጻድቁ በዓለ ዕረፍት በሚከበርበት ዕለት ሚያዝያ 9 ቀን ከወልዲያ እስከ ገዳሙ የሚደርሱ መጓጓዣ ስለሚገኙ ሕዝበ ክርስቲያኑ በገዳሙ መሄድ በረከቱን ተሳታፊ እንዲሆን ገዳሙ ጥሪውን ያስተላልፋል። የጻድቁ ጸሎታቸው፣ በረከታቸው፣ አማላጅነታቸው ከሁላችን ጋር ይሁን ለዘላለሙ አሜን።